የእግዚአብሔር ቃል ይመጣልኛል በሉ እስቲ ጮክ በሉና ክብር ለኢየሱስ ይሁን። በጣም ኢምፖርታንት የሆነ ትምህርት ነው። ባለፈው ሳምንት የተማረው ምንድነው? በመንፈስ ማደግ የሚባለው ዓለም የተከፈተው በማን ነው ተባብለናል? በክርስቶስ ነው። በክርስቶስ ባይሆን በመንፈስ ማደግ የሚባል ነገር አይኖርም ነበር ተባብለናል አይደለ? ስለዚህ እድገት የሚባለውን ነገር ሰው በስጋ ሰው በነፍስ ማደግ ይችላል እስከ ክርስቶስ መምጫ ጊዜ ድረስ። ክርስቶስ ከመጣ በኋላ ነው የመንፈስ እድገት የሚባለው ነገር የመጣው የሚለው ነው አይደል? ሜን ሊያየ ነው። ዛሬ እድገት ለምንድን ነው ከኛ የሚጠበቀው የሚለው ነው የምናወራው። ግሮዝ የሚባለው ወይም ደግሞ መንፈሳዊ እድገት የሚባለው ነገር በክርስቶስ ለሁላችን አቬለብል ከሆነ ለምንድን ነው why is growth expected in our life የሚለውን ነው የምናየው። በጣም ኤክሳይትድ ነኝ። በጣም ትንሽ ሊያደናግራችሁ ይችላል ማወራው ነገር። ስለዚህ ልክ እንደ the angel of the Lord እንዳወራሁት በከፍተኛ ጥንቃቄ ስሙኝ። ክብር ለኢየሱስ ይሁን። አሜን። ክርስቶስ በሶስት ያለ ሰው በሙሉ እንዲያድግ ይጠበቃል። እና አንድ ሴት ለተደረገልን ወይም ደግሞ ለተበጀልን ኢሜጅ ወደዛ ኢሜጅ ግሮ እንድናደርግ ነው የመንፈስ ቅዱስ በዚህ ምድር የመምጣቱ ዓላማ። ስለዚህ ፎርጌት አባውት የሆነ ጊዜ ላይ የሆነ ኳሊቲ ኖሮ ያንን ኳሊቲ ጥለህ ያንን ኳሊቲ ለማምጣት መዳከር የሚባለውን ተውና ካለ ኳሊቲ ላይ ራሱ ተጨማሪ ኳሊቲ ህይወት ላይ እንዲኖር ከአንድ አማኝ እግዚአብሔር ይጠብቃል። በኢየሱስ ስም ስታግኔሽንንም የፓስት ሊቪንግ ኤክስፒሪየንስንም እግዚአብሔር ከህይወታችሁ ላይ ዛሬ በኢየሱስ ስም ይሰብረዋል። አረ አሜን በሉ። ይኸውላችሁ በአንድ ቦታ ቆሞ ተደላድሎ መኖርን አይደለም የሚጠብቀው እግዚአብሔር ከአንድ አማኝ ህይወት። ጥሩ መንፈሳዊ ኳሊቲ አለው፣ ጥሩ እንደዚህና እንደዚህ የሚባል ነገር አለው፣ ስለዚህ በዚህ ላይ ጸንቶ ይቆይ የሚልን ነገር አይደለም ከአንድ አማኝ ህይወት እግዚአብሔር የሚጠብቀው። ከአንድ አማኝ ህይወት ዘውትር ፒክቸር የተደረገለትን ኢሜጅ እንዲመስል እንዲያድግ እግዚአብሔር ይጠብቃል። ስለዚህ ይሄ ግን ኩነኔ አይደለም። ይሄ ለምን አላደክም፣ ለምን እንደዚህ አልሆነም፣ ለምን ወደ ኋላ ተመለስክ፣ ለምን አፈገፈክ፣ ለምን አንድ ቦታ ቆንክ የምትለው ነገር አይደለም። በብርሃን የሚመጣ ነገር። ዛሬ እሱም ብርሃን ነው የምሰጣችሁ። አቤት አሜንታችሁ አይሰማም። እስቲ አሜን በሉ በደም። if you have that light እግዚአብሔር አምላክ ምስክሬ ህይወታችሁ አንድ ቦታ ላይ መቆም አይችልም። ይሄ ብርሃን ይሄ የቃሉ ብርሃን መገለጥ ሆኖ ካገኛችሁ ጌታ ኢየሱስ ምስክሬ አንድ ቦታ ላይ መቆየት በጌታ በኢየሱስ ክርስቶስ ስም አትችሉም። የናንተ የሆነ ነገር ሁሉ በኢየሱስ ክርስቶስ ስም ማደግ ይጀምራል። ኦኬ ኢየሱስ ጌታ ነው። ስለዚህ growth is expected መጀመሪያ ማወቅ አለባችሁ። ለዛ ነው ኢየሱስ በዛ ጌታ ምሳሌ ሲናገር መክሊት ሰጣቸውና ይላል ያንን መክሊት ምን እንዲያደርጉት ጠበቀ ይላል? እንዲያሳድጉት ጠበቀ ይላል። በዛ መክሊት ተጠቅመው የሆነ አይነት ግሮዝ ፕሬዘንት እንዲያደርጉለት ለጌታው ጠበቀ ይላል። የተሰሜት አፎ መክሊት ሰጣቸው ነው የሚለው። ስለዚህ ይሄንን እንደ ዘር ተጠቀሙበትና አፍርታችሁ አሳድጋችሁ ጠብቁኝ ብሏቸው ሄደ ይላል። እና የሚመጣበት ጊዜ አይታወቅም። በድንገት ጌታቸው መጣና ተቆጣጣራቸው ይላል። ስለዚህ ኤክስፔክትድ የሆነ ከነሱ ከተሰጣቸው ነገር ተነስተው የሆነ ፍሬ እንዲያፈሩ ጠብቆ ጠየቃቸው ይላል። እና at the end of the day ኢየሱስ መጥቶ እንደዚህ አይነት ጥያቄ ለእያንዳንዳችን ያቀርብልናል። በኢየሱስ ክርስቶስ ስም በዚህ ሲዝን ግን ማደግ እንጀምራለን። አረ አሜን በሉ እስቲ። ማደግ እንጀምራለን። ምክንያቱም ኢትስ አ መስት
ማወቅ አለበት ማይንዳችሁ። እድገት ላንተ ህይወት የተሰመስት የሚለው መጀመሪያ ማወቅ አለባችሁ። አሁን ምን አይነት ላይፍ ውስጥ ዲመን አስገባን? ሰርቫይቫል ሞድ ውስጥ እንድንኖር አደረገ። ይኸውላችሁ እንዳንሄድም ኢየሱስን እንወደዋለን አለን። ግን when we journal our life ምንም የሚያድግ ነገር ላይፋችን ላይ። ስለዚህ ምን እያደረግን ነው? ሰርቫይቭ እያደረግን ነው። እንመጣለን፣ እንካፈላለን፣ ቤት በምንችለው ጊዜ እንጸልያለን፣ ስንመጣ እንነካ። we are surviving but we are not growing። ሰርቫይቭ ማድረግና ማደግ የተለያየ ነገር ነው። አጠገባችሁ ያለውን ሰው ሰርቫይቭ ማድረግና ማደግ የተለያየ ነገር ነው በሉት። አንዳንዶቻችሁ አሁን ተልጦ ራሱ ያቺ የቁስል ፕላስተር የምትደረግበት ቦታ ራሱ የላችሁም። አሁን ሰርቫይቭ ቆስላችሁ ከመኖራችሁ የተነሳ አሁን ሌላ ቦታ ቢፈለግ ራሱ የሚገባበት ቦታ የላችሁ። በዚህ ደረጃ ኢነርጂውን ሰው ድሬን አድርጎ ልቡ ላይ ከፈሰሰው ፍቅር የተነሳ በእግዚአብሔር ቤት ሰርቫይቭ ላይ ያደርግ ይችላል። Your survival is appreciated but growth is still expected። እድገት ሁሉ ጊዜ ከኛ ህይወት የሚጠበቅ ነገር። ስለዚህ ለምን ተጠበቀ የሚለው ማወቅ አለብን። እግዚአብሔር ምስክሬ፣ እኔ እንደምታውቁት ነው ሐሳቡን ተቀብያለሁ። ዛሬ የማካፍለውን ቃል አላወቅኩትም ነበር እና ስመጣ በእንደዚህ አይነት ላይት ለመነካት የሚያስችል ሲቹዌሽን ውስጥ ሆኜ አይደለም የመጣሁት። ቢሮ ውስጥ ሆኜ ግን መቶ ለጌታ ያው ከሰጣችሁት ላይፋችሁን እንደፈለገ አድርጎ ነው የሚጫወትባችሁ። መቶ ይሄ ቃል አንደፋደፈኝ። ከረጅም ጊዜ በፊት ያጠናሁት ቃል ነው። መንፈሴ ውስጥ የተቀመጠ ቃል። ይሄ ቃል የአንድን ሰው ህይወት ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ትራንስፎርም ያደርጋል። አረ አሜን በሉስት። yes so ለምንድን ነው ከኛ ህይወት ግሮዝ ኤክስፔክት የሚደረገው የሚለውን መጀመሪያ ማወቅ አለብን። ክብር ለኢየሱስ ይሁን። እሺ ዘፍጥረት ምዕራፍ እዚሁ ቁጭ ብላችሁ አንብቡ። ዛሬ ፈቅጃለሁ። መነሻ ጥቅሴን ራስቸው ስላልተናገርኩ ቁጭ ብላ አንብቡ። ጄኔሲስ ቻፕተር 1 ኢየሱስ ጌታ ነው። 26 እና 27 እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጡራን ላይ ሁሉ ስልጣን ይኑራቸው አለ። ሰውን በመናችን መልሷል። መመለስ አለባችሁ። ባይዘው ሰውን በመናችን በመልካችን in our image and likeness ምን እናርገው? እንስራው፣ ንፍጠረው። ከዛ በእኛ ኢሜጅ እና ላይክነስ የፈጠርንበት ፐርፐስ እዚህ የፈጠርኳቸውን ፍጡራን በሙሉ ምን እንዲያደርግ ነው? ምን እንዲል ነው? ስለዚህ የዚህ ሰው የመፈጠሩ ፐርፐስ ምንድነው? ምን ማለት ነው? ምንድነው የሚገዛው? የተፈጠሩ ምኖችን ፍጡራንን። ኢየሱስ ጌታ ነው። በደንብ አድርጋችሁ ስሙ። እና ይሄ ኢሜጅ ይላል። ይሄ ኢሜጅ አንድ በድሮ ጊዜ የነበሩ ነገስታት የነሱ እንደሆነ ከተማው ለማሳየት ትልቅ የሆነ ሐውልትን ያቆማሉ። እና ከሩቅ ሆነ ያንን ሐውልት ስታየው this is the image of king እንትና። ስለዚህ እዚህ ቴሪቶሪ ላይ በምን አይነት መንገድ አክት ማድረግ እንዳለበት ታውቃለህ። ለምን? ከሚያቆሙት ምስል የተነሳ። እነሱ አይደሉም፣ የነሱ ምስል ግን አለ። ይሄ ኢሜጅ የሚለው ቃል ዛሬ ለስበክ አይደል? ኢሜጅ የሚለው ቃል it is the same word። ነገስታት በድሮ ጊዜ በሚገዙት ቴሪቶሪ ላይ ከሚያቆሙት ከነሱ ምስል ጋር ሪሌት የሚያደርግ ወርድ ነው። ስለዚህ in the image and likeness የሚለው ስለ መንፈስ መመሳሰል አይደለም የሚያወራው፣ ሪፕሬዘንታቲቭ ስለማድረግ ነው የሚያወራው። አንድ ቦታ ላይ ያንን አካል አስቀምጦ as if God was there
ልክ እግዚአብሔር በዛ ቦታ እንዳለ ያንን ቦታ ገቨርን ሊያደርግበት ስለሚችል መልክ ነው የሚያወራው። ከኔ ጋር ናችሁ? ሰላም ናችሁ? ሁሉ ሰላም? ስለዚህ ይመስላሉ እኛን አለ። እኛን ነው የሚመስሉት። ስለዚህ የትኛው ምን የፈጠርኩት ክሬሽን እነሱን ሲያይ የሚያየው እኔን ነው፣ እንመሳሰላለን አለ። እኔን ነው የሚመስሉት አለ። ከኔ ጋር ናችሁ? ስለዚህ ፊዚካል የሆኑ እግዚአብሔሮች አይደለም የተወለዱት። እዚህ ጋር ፊዚካል የተባለ ስጋዊ የተባለ ነገር የለም፣ ገና አልተጀመረም። ስለዚህ እግዚአብሔር ዝም ብሎ መጥቶ እኛ ስላሴ 3 ነበረ አዳምና ሔዋንን ጨምረን 5 እንሁን አይደለም ያለው። ስለ መመሳሰል ሪዘምብል ስለማድረግ ነው እያወራ ያለው አላችሁ። እሺ ከዛ ዘፍጥረት ምዕራፍ 2 ዛሬ ሻላባ ካሳፕራ ዲቫና ማንታላባየ ኢየሱስ ጌታን አሜን። ቀስ ብላችሁ ተከተሉኛላችሁ። እሺ ቁጥር 7 እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው። እሺ በአፍንጫውም የሕይወትን እስትንፋስ እፍ አለበት። እሺ ሰውም ሕያው ነፍስ ሆነ። እሺ ለሰው እግዚአብሔር ሕይወት ሰጠው። ምን አለው? በራሱ ሕይወት አልነበረው። ለሰው ልጅ መጣና እግዚአብሔር ምንን ሰጠው? ሕይወት ሰጠው። he gave him life. he gave him life. እስቲ በሉ ሕይወት በሉ እስቲ። ሕይወት ሰጠው። ስለዚህ እዚህ ጋር ኦሪጂናል የሆነ ኢንቴንሽን ያፈጣጠራቸውን ኢንቴንሽን ካየ በኋላ he has to be alive እና እግዚአብሔር እሱ በሰጠው ሕይወት ነው እንዲኖር የፈለገው። ከኔ ጋር ናችሁ? ስለዚህ ያ ሕይወት ከሱ ላይ ከተነሳ አይኖርም ማለት ነው። ስለዚህ ሕይወትን ምን አለው? ሰጠው። he gave him life እና በሕይወት ኑር ብሎ ሕይወትን ሰጠው። በአፍንጫው ላይ እፍ አለበትና ሕይወትን ሰጠው። so he became alive ሕያው ነፍስ ያለው ሆነ፣ ሕያው ሆነ። ለምን ካላችሁ ከተካፈለው ምን የተነሳ? እስቲ በሉ ሕይወት የተነሳ። ኢየሱስ ጌታ ነው። እድገት የተባለ ነገር የሚጀምረው ከምንድን ነው? እስቲ የሚነግረኝ እስቲ። ከሕይወት እድገት ከዘር። ያለ ዘር እድገት አለ? የትኛውም እድገት የሚጀምረው ከምንድን ነው? ከዘር ነው። ከዘር ወደ ምን ይኬዳል? ወደ ውልደት። ከውልደት ወደ ምን ይኬዳል? ወደ እድገት ይኬዳል። እዚህ የእግዚአብሔር ቃል ክፍል ውስጥ ስለ ዘር የተነገረ ነገር የለም። የሰው ልጅ ሰርቫይቭ ያደረገ የነበረው ከተካፈለው ሕይወት የተነሳ ነው እንጂ ከገባበት ዘር የተነሳ አይደለም። ዘር ከሌለ ደግሞ ምን የለም? እድገት የለም። ስለዚህ የእግዚአብሔር ኢንቴንሽን ምንድነው ካላችሁኝ፣ እነዚህ ሕይወት የተካፈሉ ሰዎች እግዚአብሔር የፈጠራቸውን አንበሶችና እንስሶች እግዚአብሔር የፈጠረውን ነገር እያለሙ እየተንከባከቡ እስከ ኢተርኒቲ እንዲኖሩ ነው የተፈጠሩት። ስለዚህ ያንን ፐርፐስ የአዳም ልጅም ይቀጥለዋል፣ የአዳም የልጅ ልጅም ይቀጥለዋል፣ ቀጥሎ ያለውም ይቀጥለዋል እያለ ይሄድና ምድርን ትሞላላችሁ። ከዛ ምድርን ከሞላችሁ በኋላ ምድርን ምን ታደርጓታለች? ትገዛዋታላችሁ ነው የተባለው። ስለዚህ that was the original purpose። ስለዚህ እግዚአብሔር መጥቶ ከአዳም ሕይወት ዛሬ እኮ አላደክም እየጨመርክ አይደለም አይለው። ለምን? ዘር ውስጡ የለም። ምንድነው ያለው? የተካፈለው ሕይወት ብቻ ነው ያለው። በደንብ አርጋችሁ ዛሬ እንድትሰሙ ይፈልግ። እየሰማችሁ ነው አላችሁ? ስለዚህ ኮምፕሊት ሆኖ ነው የተፈጠረው። ለዛ ነው መጽሐፍ ሲናገር ባለፈው ሳምንት የነገርኳችሁ ብዙ አልገባችሁ። አይገርም? ኢየሱስ በቁመት በሞገስ በጥበብ ምን አለ ነው የሚለው? እያደገ ሄደ አይደለም፣ ግራጁዋል አይደለም፣ አደገ ነው የሚለው። አድጎ ጀመረ ነው የሚለው። አድጎ ጀመረ ነው የሚለው።
ይሄ ፊዚካሉ ነው እንጂ ያደገ የመጣው ስፒሪቹዋል በነበረው ስታተስ በመንፈሳዊ ኤሪያው ላይ when it is the time ትክክለኛው ኤግዛክት ታይም ሲደርስ ያ ወደ ሪያሊቲ መጣ ነው የሚለው ብዬ ነግሬያቸዋለሁ አይደል? እሺ ስለዚህ ይሄም እንዳያድግ ግን ገቨርን እንዲያደርግ የተፈጠረ ፍጡር ነው አዳም። በዚህ መካከል ዘር የሚባል ነገር የለም። የተካፈለው ግን ምን አለ? አረ መልሱልኝ፣ ምን አለ? ህይወት አለ። ስለዚህ እሷ ህይወት ከተወሰደች በእግዚአብሔር ዴፊኒሽን ይሄ ሰው ምን ይባላል ማለት ነው? ሞቷል ይባላል። ስለዚህ መልክ አለው፣ ላይክነስ አለው፣ ህይወት አለው። ከዛ ሎንግ ስቶሪ ሾርት መጣ እባብ መጣና አውሩ ከባብ ጋር 3:26 በቃ እቺን ተናግሬ ወደ ራሴ ወደ ዛሬ ሐሳብ ሲሄድ እየተግባባ እንሄዳለን። እሺ ኖ 3:16 15 3:15 በአንተና ይሄ ኃጢአት ከተፈጠረ በኋላ ነው። እሺ 3:15 በአንተና በሴቲቱ በአንተና በሴቲቱ በዘርህና በዘሯ በአንተና በሴቲቱ በዘርህና በዘሯ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን ምን እላለሁ አደርጋለሁ። በዘርህና በዘሯ ዘር እዚህ ጋር ነው ኢንትሮዲዩስ የተደረገው። so when they become out of the presence of God ረጅም ዘመን እነሱ ከእግዚአብሔር መገኘት ከመውጣታቸው በፊት ዱዌል ሲያደርግ የነበረ ክፋትና ሲድ ውስጣቸው ምን አለ ገባ። ከዛ ግን እግዚአብሔር I will introduce ሌላ አንበሳና ግመልን የሚገዛ ሌላ አዳምን አይደለም አደርጋለሁ ያለው ዘር ይመጣል አለ። ምን ይመጣል? ዘር። እስቲ በሉ ዘር። እና ይሄ ዘር በዘሯ በኩል የሌለ እኮ ታሪክ እኮ በዘሯ በኩል ምን አደርጋለሁ አለ? ጠላትነትን አደርጋለሁ አለ። ስለዚህ ከዚህ በፊት በደንብ አድርጋችሁ እንዲገባችሁ የምፈልገው there was no seed ህይወት ተካፍለዋል፣ ዘር ግን ውስጣቸው የለም። የዚች ሞመንት ላይ ግን ውስጣቸው ምን ገባ? ዘር ገባ። ከኔ ጋር ናቸው? ለዛ ነው ኢየሱስ የመጣ እንጂ የተፈጠረ አይደለም። አዳም የተፈጠረ ነው። የመጣ እንጂ ኢየሱስ የተፈጠረ አይደለም። እሺ አንደኛ ዮሐንስ ምዕራፍ 1 በጣም ላከብደው ብዬ ጥቅስ እየጠቀስኩ ይሻላል ብዬ ተውኩት። ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ቀጥል። ሕይወት ተገለጠ፣ እሺ እኛም አይተነዋል፣ እሺ እንመሰክርለታለን። እሺ በአብ ዘንድ የነበረው ሕይወት ምን አለ? ተገለጠ፣ እኛም አይተነዋል፣ እሺ እንመሰክርለታለን። እሺ በአብ ዘንድ የነበረው ለእኛም የተገለጠልን የዘላለም ሕይወትን እንነግራቸዋለን። ኢየሱስ ጌታ ነው። the life giver was made visible ይላል። the life what giver ሕይወት ምን በዩ ሰጪው ምን አለ? ተገለጠ። አዳም ምንን ተቀበለ? ሕይወትን ተቀበለ። ይሄ ለና አዳም ሕይወት ሲሰጥ የነበረው ተገለጠ። የኢየሱስ ስም ምንድነው? he was a life giver ሕይወት ምን የሚል ነው? የሚሰጥ ነው። እና አሁን ዘመኑ መጣና አለ ይሄ ሕይወት የሚሰጠው ማን ይሁን እንዴት ያው እንደነበረ እኛ የምናውቀው ነገር የለም ማለት። አሁን በዚህኛው ዘመን መጨረሻ ግን ይሄ ሕይወት ይሰጥ የነበረው ምን አለ? ተገለጠ ይላል። ኢየሱስ ጌታን አረ አሜን በሉስት። ተፈጥሮ ለሆነ ፐርፐዝ የተላከ አይደለም። እንደ አዳም ኢየሱስ ዘር ነው ይዞ የመጣው።
እና ለአንተ ህይወት ብቻ አይደለም የሰጠ ዘር ነው የገባብ። እስቲ እኔ ውስጥ በሉ የማይሞት ዘር አለ በሉ። እስቲ በሉ እንደገና አይናችሁ እኔ ውስጥ በሉ። ሊሞት የማይችል ዘር አለ በሉ። he was a life giver እና ለሚያገኛቸው ይኸውላችሁ ቆላስይስ ላይ ሲናገር ሁሉ የተፈጠረው በእርሱ እንደሆነ ይናገራል። ሁሉም ነገር ህይወትን ያገኘው በእርሱ እንደሆነ ይናገራል። እና ይሄ ላይፍ ጊቨር አንተ ውስጥ ገባ። ጂሱስ ይሄ ላይፍ ጊቨር መጣና አንተ ውስጥ ገባ። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ወደ ፈጠራቸው ክሬት ወደ አደረጋቸው መጣና ሲያያቸው ይላል የገዛ ወገኖቹ ሊቀበሉት አልቻሉም። ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን አላቸው? ስልጣንን ሰጣቸው። እነሱ ከእግዚአብሔር ምን አሉ? ተፈጠሩ። ምን አሉ? እኔ ላይ ኒው ብሪድ ነው ያለው። ጂሱስ ይኸውላችሁ አዳም ኤክስፒሪየንስ አድርጎት የማያውቀው ብሪድ፣ ሙሴ ኤክስፒሪየንስ አድርጎት የማያውቀው ብሪድ፣ አብርሃም ኤክስፒሪየንስ አድርጎት የማያውቀው ብሪድ፣ ከሩቅ ያየው ብሪድ እዚህ ፋሚሊ ውስጥ ጆይን እንዳደርግ ነው ክርስቶስ ወደ እኔ መጣ። አረ አሜን በሉ ውስጥ እድገት ከኛ ወጥ የሚጠበቀው ከገባብን ዘር የተነሳ እና ለተቀበሉት በስሙ ለሚያምኑት እነሱን እያንዳንዳቸው እንደ ኢሜጁና እንደ ላይክነሱ ፈጠራቸው አለ የሚለው he put the seed in them. he put the seed in them. አሁን አትፈጠርም፣ ትወለዳለህ። ጂሱስ ለዛ ነው በመፈጠር ዘመን የነበሩ ፓስቶች አንተን የማይመለከቱ። ለምሳሌ አሁን እየተፈጠርክ አይደለም፣ ተወልደህ ነው። ከኔ ጋር ናችሁ ወይ? አራ አላችሁ ወይ? እና ይላል this seed is የማይጠፋ ዘር ነው ይላል የእግዚአብሔር ቃል ሲናገር። ህይወት ሰጪው እኔ ውስጥ ገባ። ሶ እግዚአብሔር ከአዳም ከሰጠው ኢንስትራክሽን ውጪ ይጠይቀው የነበረ ነገር አታዩ። ታውቃላችሁ? እንዴት ነው ምን አደረከው፣ በምን ገባ፣ በምን ወጣ የሚባል ስቶሪ በአዳምና በእግዚአብሔር መካከል መጽሐፍ ቅዱሳችን ላይ አንድ ኢንስትራክሽን ሰጠው። ያቺን ኢንስትራክሽን አድርግ፣ ከዛስ አንበሳና አህያ ምን በል ግዛ፣ የፈለከውን ብላ፣ የፈለከውን ጠጣ ማለት በቃ ሙቭ ሊያደርግ የሚችል አይነት ላይፍ አይደለም። ብላ፣ ከዚህ ሁሉ እንደፈለክ ጠጣ። እቺ ለዛ ነው ገቨርን ያደርግ የነበረው in the heavenly places አይደለም። እሺ አሁን ብዙ ሩቅ እንዳልሄድ ብላ፣ ጠጣ። ይሄን ኦቶሪቲ ለፈጠራት ምድር ምሳሌ አድርጎ የእግዚአብሔር ምሳሌ አድርጎ አስቀመጠ እና ፍጡራን ሲያዩ የፈጠራቸው ሪኮግናይዝ እንዲያደርጉ አድርጎ አስቀመጠ እና መጽሐፍ እንደውም ሲናገር ስም አወጣላቸው ይላል። ከዛስ እግዚአብሔር በጠራቸው ስም እያንዳንዳቸውን ሰየማቸው ይላል እና ጠርቶ ስም ሲያወጣላቸው ራሱ as if God was speaking ነው ስም የሚያወጣላቸው። እግዚአብሔር በዛ ቦታ ቢኖር ይናገር የነበረውን ስም ነው አዳም ይናገር የነበረው because of the life he has received። እኔ ህይወት አይደለም የተቀበልኩት፣ ዘር ቀይሬ ዘር ገብቶብኛል። ዲመን በዚህ ሪያሊቲ ውስጥ እንዳንኖር ይተጋል። in the name of Jesus በዚህ ሪያሊቲ ህይወታችን ፍሬ ማፍራት በኢየሱስ ስም ይጀምራል። አራ አሜን በሉስት። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ
በመጀመሪያ ቃል ነበረ። እሺ ቃልም ከእግዚአብሔር ጋር ነበረ። እሺ ቃልም እግዚአብሔር ነበረ። እሺ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። እሺ ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። እሺ ሕይወት በእርሱ ነበረች። እሺ ይህች ሕይወት የሰው ብርሃን ነበረች። ሕይወት በማን ነበረች? ሕይወት በማን ነበረች? በቃል ውስጥ ነበረች። ሕይወት በእርሱ ዘንድ ነበረች፣ በዚህ ቃል ውስጥ ነበረች። እቺ ሕይወት ደግሞ የሰው ምንድን ነበረች? ብርሃን ነበረች፣ ላይት ነበረች። so as long as you have this life you are walking in the light። ለዛ ልክ ይሄኛውን ሕይወት ሲያጡ ያጡት ገቨርን የሚያደርጉበትን ኦቶሪቲ አይደለም፣ walking in light ነው ያጡት። ለምን? እቺ ሕይወት ባይ ዲፎልት ምን ትሰጣለች አለ? የለሰው ልጅ ምን ትሰጣለች? ብርሃንን ትሰጣለች። እና እቺ ሕይወት ትገኝ የነበረው በማን ነው? በክርስቶስ በቃሉ ውስጥ ነው ይላል። በቃሉ ውስጥ ነበር ይላል። እቺ ሕይወት የሰው ልጅ ምን ነበረች? ብርሃን ነበረች። እሺ ቀጥል። ብርሃንም በጨለማ ላይ ይበራል፣ እሺ ጨለማውም አላሸነፈውም። እሺ ከእግዚአብሔር የተላከ እሺ ዮሐንስ የተባለ አንድ ሰው ነበረ። እሺ ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። እሺ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር። ምን እያለ ነበር? this is so mind blowing። ይሄ ክሪኤሽን ዴፊኒሽን ያገኙበት ላይፍን ይዞ ይንቀሳቀስ የነበረው ኢየሱስ እየመጣ ነበር ይላል። እየመጣ ነበር ይላል። ቀጥል እስከ 14። እርሱም በዓለም ውስጥ ነበር። እሺ ዓለምም የተፈጠረው በእርሱ ቢሆንም እንኳን ዓለም አላወቀው። ዓለም የተፈጠረው በእርሱ ቢሆንም እንኳን ዓለም ግን ምን አላለችው? ይኸውላችሁ ክራይስት gave life for all creation። አዳም was a creation። እኔ አዳም የእግዚአብሔር ፍጥረት እንጂ የእግዚአብሔር ልጅ ነው ብዬ አላምንም። ለምን? ፈጠረው ነው የሚለው። እና ልንገራችሁ ልክ ተክል ዘር ውስጧ ገብቶ እንደምታበቅል እንደተናገረ ያን ላይፍ ለእያንዳንዱ ክሪኤሽን የሰጠው the same ላይፍ ነው ለአዳም የተሰጠው። እና አፈር ጭቃ ነበረ፣ ሕይወት አገኘ። ልክ ምድር እንዳበቀለች ይገባችሁ። ልክ እዚህ ምድር ላይ የነበሩ ክሬሽኖች እንደወጡ ሕይወትን ያገኙ እና የተፈጠረ ከሆነ አለ የእግዚአብሔር ቃል ሲናገር የተፈጠሩት ሁሉ የተፈጠሩት በማን ነው? በእርሱ ነው ይላል። በእርሱ ነው የተፈጠሩት ይላል። እና ወደ ፈጠራቸው መጣና ሲጠይቃቸው እነሱ ግን ምን አላሉትም? አላወቁትም። እግዚአብሔር ግን ምን ብሎ ነበር? ዘር እልካለሁ ነው ያለው። ዘር እልካለሁ a new breed። ለዛ ነው ሮሜ ምዕራፍ 8 ቁጥር 29 ላይ ሄዳችሁ ስታዩ እሱ በመሰረታት ፋሚሊ ላይ ይላል he is our old brother ይላል። የመጀመሪያ የበኩር ወንድማችን ነው ይላል። ቤት እሱ በመሰረታት ፋሚሊ ውስጥ ይላል እግዚአብሔር ቃል ሲናገር። እና እሱ የመሰረታት ፋሚሊ ውስጥ ያሉ ሁሉ የሱ ዘር አለባቸው፣ የሱ መልክ አለባቸው። ክብር ለኢየሱስ ይሁን። አረ አሜን። እነዚህ የፈጠራቸው ባያውቁት እንኳን አለ የእግዚአብሔር ቃል ሲናገር እሱ መጣና የእግዚአብሔር ልጆች እንዲሆኑ ሰው ከስጋና ከደም እንዳይወለድ። ከዛስ አንድ በጣም የሚደንቅ ቃል አለ ከእግዚአብሔር እንዲወለድ። ከማ አንተ ከእግዚአብሔር ተወልደሃል? አይ በደንብ አስቡት። ከማን እንዲወለድ? የሚወልደው ማን ነው? ስለዚህ እግዚአብሔር የወለደውን ልጁን ከሕፃንነት አድጎ ፍሬ አፍርቶ ልክ አባት ልጁ ላይ ያንን መልክ እንደሚያይ ያንን የክርስቶስን መልክ ከናንተ ሕይወት ላይ እንዲያይ ኤክስፔክትድ ነው ማለት ነው። ለምን? ከገባብን ምን የተነሳ
ዘር የተነሳ ስለዚህ እግዚአብሔር ሪታርድድ የሆነ ልጅ የለውም ማለት ነው። የማያድግ የማይናገር ልጅ የለውም። ለምሳሌ የወለደ ማን ነው? እግዚአብሔር። እንዲህ አይነት እንግዳ ዘር አንተ ውስጥ ረን እያደረገ ነው። ለዛ ነው ባይ ዘ ወይ አሁን when God wants to give life for something he doesn't have to come. ያ ላይፍ ኦልሬዲ አንተ ውስጥ አለ። ለዛ ነው ፍጥረት ይላል ማቹርድ የሆኑ የእግዚአብሔር ልጆችን መገለጥ ምን እያለ ነው ይላል? እየተጠባበቀ ነው ይላል። ለምን? ለከንቱነት ተገዝቷል ተይዟል ይላል። እነሱ ሲገለጡ ግን ከዛ ከንቱነት ያወጡታል። for the manifestation of the hues, the matured sense ኬሪ የምታረገው ላይፍ አለ። አረ ኢየሱስ የእግዚአብሔር ልጅ ጌታ ነው። ይሄ ዘር ግን በጌታ በኢየሱስ ክርስቶስ ስም በእናንተ ህይወት ላይ ማደግ ይጀምራል። ዘር ነው የገባበት። ዘር አንተ የመለኮት ዘር አንተ ውስጥ አለ። ለዛ መቼም መገኛህን አትሆን። መገኛ ግን መለኮት። አንተ መለኮት ልትሆን አትችልም። አንተ እግዚአብሔር ልትሆን አትችልም። ሶርስ ግን እግዚአብሔር ሹላ ዲና ማንታ ለባራ ካሳታይ ሶርስ እግዚአብሔር። ስለዚህ እንዲህ አይነቱ ዘር የገባባቸው ሰዎች ላይ እግዚአብሔር እድገት ይጠብቃል። ለዛ ነው ኮንስታንትሊ ይሄ ዘር በእናንተ ህይወት ላይ አላይፍ ቢሆን ነው የሚለው። ባይዘው ኃጢአት ልታደርጉ አትችሉም። ምን ቢሆን ዘሩ አላይፍ ቢሆን ድዌል ቢያደርግ እናንተ ውስጥ ይሄ ዘር ኃጢአት ልታደርጉ ልትሸነፉ ሶ በዚህ ስፒሪቹዋል ግሮዝ ውስጥ እያደግ ስትሄድ ሁኔታዎች፣ ነገሮች፣ የትኛውም ሲቹዌሽን አንተ መጥቶ ፌስ ያደርግ as if he was facing Jesus ነው ፌስ የሚያደርግ። ኢየሱስን በዛ ሴናሪዮ ቢመጣ በሚያገኝበት ሲቹዌሽን ነው አንተን ፌስ የሚያደርግ። ለዛ ነው እድገት መጨረሻው ይሄ እንደሆነ ስለሚያውቅ የተቻለውን ሁሉ እንዳታርግ ዲመን የሚያደርግ። በኢየሱስ ስም ይሄን ስርዓት ግን ከህይወታችን ላይ እንበጥሰዋል። ለዛ ነው ሰዎች እኮ ትንሽ ጊዜ ሲያሳልፉ ትንሽ እኮ ነው ትንሽ የሆኑ አመታትን የሆኑ ጊዜያትን ቆርጠው ከእግዚአብሔር ጋር ሲያሳልፉ ያዘር እፎይታ ያገኛል ለመውጣት። እና ልክ አንተ ላይፍን ፌስ በመታደርግበት መንገድ እነሱ ፌስ ማድረግ አይችሉም። ይውጣ ይዘር በኢየሱስ። አረ አሜን በሉኝ እስቲ። ይሄ ምንዳክርበትን ምን ባይዘው እንደሱ አይነት ነገር ባለማድረግ ሳይሆን አታድርጉ በማለት ሳይሆን አሁን ከነገርኩ ትምህርት የተነሳ ነው ከህይወት ላይ የሚራገፍ ዘር አለኝ ውስጥ ሻዲያ ኮሳታይ። እስቲ እኔ ከእግዚአብሔር ተወልጃለሁ በሉ። እስቲ እኔ ከእግዚአብሔር ተወልጃለሁ በሉ። ለዛ ነው አስታውሱ አለ ገላትያ ላይ ሲናገር ጳውሎስ እሱ የተወለደው ከሴት ነው አለ። የወንድ ዘር የለበትም። ይሄ ብሪድ የለበትም ማለት ይሄ እናንተን ሲገዛችሁ የነበረ በዘርህና በዘሯ መካከል የተባለው ብሪድ የለበትም። ከሴት ነው የተወለደው። እና ዮሴፍን አጭበርብራ ነው እንዳይባል ደግሞ አለ ከድንግል ነው የተወለደው አለ። ንክኪ የለውም ከእናንተ ጋር ይዘር ንክኪ የለውም። እና ምን ይላል? he is the portrait image of God ይላል። እሱ በቃ እግዚአብሔር ምን አይነት እንደሆነ ማወቅ ከፈለክ he is the portrait image በቃ ሙሉ የሚያስገባ የእግዚአብሔርን ሙሉ ዴፊኒሽን ፖርትሬት ሙሉ መልኩን የሚያስገባ ኢሜጅ ነው እሱ ኢየሱስ ይላል። ከዛ መጣና በእያንዳንዳችን ልብ ውስጥ ይንዘርዘር
ቫካሮስቲ ቫራኪንዳ ለአዲና ማንታላቫይ አሁን የሆነ አይነት የሪደምሽን ስቶሪ ብቻ አይደለም እኔ ህይወት ላይ ተደረገው። I am born into the family of God. ልክ እጄ ከፍ አድርጋ ጌታ ኢየሱስን እንደተቀበልክና የዘር ሲገባ በመንፈስ ስትነቃ you are in the family of God. የእግዚአብሔር ምን ሆናል? ቤተሰብ ሆናል። እስቲ እኔ ተራሱ አይደለም ኔቨር በጌታ በኢየሱስ ስም ከዚህ ቃል ብርሃን የተነሳ ከምትዳክርበት በኢየሱስ ስም ተነስተህ ትወጣለህ። ይሄ ዘር ህይወት ላይ እንዲያፈራ በጌታ በኢየሱስ ስም መንገድ ትጀምራለህ። ዘር አለ አንተ ውስጥ። ለዛ ነው እግዚአብሔር እንድታድግ ይጠብቃል። በቃ ከአዳምስ አልጠበቀም፣ ከያዕቆብ አልጠበቀም፣ ከሙሴ አልጠበቀም። ጠብቆ ያቅም እግዚአብሔር በኢንስትራክሽን ነበር የሚያገኛቸው። ከኔስ እየጠበቀ ነው። ለምን? ልጁ ነኝ፣ ተወልጃለሁ፣ ዘር አለ እኔ ውስጥ። ይኸውላችሁ ልክ ህፃን ሆናችሁ አድጋችሁ አሁን ማቹር እንደምታደርጉት ሁሉ በመንፈስ ህፃን ሆናችሁ አድጋችሁ ከፍ ብላችሁ ኢንሄሪት የምታደርጉበትን አቢሊቲ ይዛችሁ እንድትንቀሳቀሱ እግዚአብሔር ከእናንተ ይጠብቃል። አሁን እኮ የምትደርሱበት ሰዓት ነበር አላቸው ጳውሎስ። የምትደርሱበት አሁን ከፍ ላለ ነገር የምትደርሱበት ሰዓት ላይ አለ። እንደገና ወደ ስጋ ተመለሳችሁ እና እንደገና ክርስቶስ በእናንተ ውስጥ ፎርም እስኪደረግ ድረስ ምን ብሎኛል? መጥቶኛል አላቸው። ስለዚህ ምን እያላቸው ነው? ልክ በስጋ ልጄ ደረሰልኝ እንደሚባል ለሆነ መለኮታዊ አጀንዳ እኮ እየደረሳችሁ ነበረ። ለዛ ኬፐብል ለመሆን እኮ እየደረሳችሁ ነበረ። እንደገና ወደ ኋላ ተመለሳችሁ ይላችሁ። በጌታ በኢየሱስ ክርስቶስ እኛ ውስጥ የገባ ይሄ ኢምፒውት የተደረገ ዘር በናዝሬቱ ጌታ በኢየሱስ ክርስቶስ ስም እሱን ብሎክ የሚያደርገውን የትኛውንም ጨለማ ከህይወታችን ላይ እንገፋለን። ለዛ ነው የኛ the greatest enemy ዲያብሎስ ሊሆን አይችልም እምላችሁ። አይችልም እንዴ! እሱን እኮ ከእከሌ ላይ ወላ እንድታስወጣ ነው ስልጣን የተሰጠ። how can I fight with ቦረንቲቻ? how እኔ ውስጥ የገባ ዘር አለ። ይሄን ዘር ሃይድ የሚያደርገው ሌላ አይነት እዚህ ማይንድ ውስጥ የተቀመጠ ነገር አለ። ክብር ለኢየሱስ ይሁን። አረ አሜን በሉስ። ለዛ ነው አሁንም ከምግብ ጋር የተገናኘ ነገር መጥቶ ዲመን ከኢየሱስ ጋር ሲያወራ ነው ይወላ አሁን አለ በእግዚአብሔር ቃል የሚወለዱትን ላመጣ ነው። በእግዚአብሔር ቃል ተወልደው የሚያድጉትን ላመጣ ነው የመጣሁት። ሰው በእንጀራ ብቻ ባይዘው the time has come እያሉ አሁን ቃል እየበሉ የሚያድጉ ሊመጡ ነው አለ። የመንፈስ ምግብ ያላቸው መንፈሳቸው አዌክ ያደረገ ሕያው የሆነ እና አሁን ልክ አሁን እየሰማ እንዳለው ልክ እንጀራ እንደምትበላው ልክ ይሄ ቃል ሲሰማ መጥቶ መንፈስ ውስጥ እየገባ የሚያሳድግ እንደዚህ አይነት ብሪድን ላመጣ ነው የመጣሁት አለ። አረ ኢየሱስ ጌታ ነው። so when you eat this word ልክ ይሄን ቃል ስታነቡት ልክ መዘመር ስትጀምሩ ልክ ከዚህ ቃል ጋር ጊዜ ማሳለፍ ስትጀምሩ the baby spirit in you will start growing ማለት እና ከዚህ በፊት ትንሽ እየሆኑ መጥቶ ሲደቁሰው የነበረው ነገር ሊደቁሰው። ለዛ ነው የፈለገ የንጉስ ልጅ ቢሆን አለ ጊዜው እስኪደርስ ድረስ በሞግዚት ስር ነው የሚሆነው አለ ጳውሎስ ሲናገር። but when you grow as if he was facing Jesus no life in you as if ልክ ነገሮች ኢየሱስ በአካል ኖሮ ፌስ ቢያደርጉ በሚሆነው አይነት ነው ያንቺ ታሪክ የሚሆነው። አረ በኢየሱስ ስም ይሁንባችሁ። ልክ ነገሮች መጥተው ኢየሱስ ጋር ቢሆን በምን አይነት መንገድ ነው ሪአክት የሚያደርገው እንደሚሆን ነው ያንተ ላይፍ የሚሆነው። ስለዚህ
ከአዳም አፈጣጠር የተለየ ዘር እኔ ውስጥ ካስገባ ከአዳም የተለየ ውጤትና ግሮስ ከኔ ህይወት ይጠብቃል። ለዛ ነው እደጉ የሚለው እግዚአብሔር ቃል። ክርስቶስን በማወቅና በሱ ባለው ጸጋ ምን በሉ ይላል? እደጉ። you have to grow ይላል። ከዚህ መገለጥ ውጪ እናንተ ህይወት ላይ ያለ እውነት በጌታ በኢየሱስ ክርስቶስ ስም እንዲሻር ጸልያለሁ። አሜን ብትሉ ይሻላችኋል። ከዚህ መገለጥ ውጪ ያለ እናንተ ህይወት ላይ ያለን ሪያሊቲ በጌታ በኢየሱስ ክርስቶስ ስም ዛሬ ሽረዋል። ማደግ ትጀምራለህ። በኢየሱስ ክርስቶስ ትጀምራለህ። ለዛ ነው ይላችሁ መንፈሳዊ የተባለ ነገር በህግ ዘመን ስታወሩ አፒታይት የላቸውም፣ ይፈሩታል ይላል። መፈለግ የተጀመረው ውስጥ ረሃብ ስላለ ውስጥ ያንን ስፒሪቹዋል ነገር የሚፈልግ ሌላ የተወለደ ነገር ስላለ ነው የምፈልገው። ገብቷችኋል? ማውራው በዛ ዘመን መተ ስፒሪቹዋል የሆነ ለዛ ነው ስራ ነው የሆነባቸው። ይጨነቃል፣ ፈሪሳዊ ይጨነቃል፣ ካህን ይጨነቃል፣ ሌዊያውያን ይጨነቃሉ፣ የእስራኤል ነገሮች ይጨነቃሉ። መንፈሳዊ የተባለን ነገር ባነሳችሁ ቁጥር ፍርሃትና ጭንቀት ነው የሚይዛቸው። ለምን? ፍላጎት የላቸው። በቃ ወደ ተባለላቸው ቦታ የሚያደርሳቸው። ለዛ እኮ ነው ባይዘው መንፈሳዊ እንዳልሆኑ እኮ የምታውቁት። እግዚአብሔር ከዛ ምድር አውጥቷቸው ሙሴ for their own good ተራራ ላይ ሲወጣ የበዘበዙትን ምን ሰብከውን ማለት ነው። ባይዘው ያ ወርቅ ያለቀው ምድረ በዳ ነው ማለት ምን አይነት የማይሰራ ጭንቅላት ነው ሰው የሚኖሩ? እድሜ ዘመንህን መከራ ሲያበላ ከነበረ ጌታ ወርቅ እግዚአብሔር ዝም ብለ ወርቅ አንተ ስትለው ወርቅ ሰጡ። የጠየቋቸውን ሁሉ ሰጧቸው እኮ ነው። እና ይዘው እርፍ ስልጠቀምበታለሁ የሚሉት ነው። ለዛ ነው በህግ ዘመን ርስት የለም። እርፍ ስልጠቀምበታለሁ ያሉትን ሰብስበው እያለ እና ሙሴ እስቲ ወደ ተሻለ ደረጃ እንድንደርስ ለ40 ቀን ልጸልይ ብሎ ወጣ። ሲመለስ ያ ሁሉ የተበዘበዘው ወርቅ ጥጃ ሆኗል። እና መንፈሳዊ አይደሉም አይገባቸው ማለት አትችልም። ያዘር ውስጣቸው እና የእግዚአብሔር ኦሪጂናል ፕላን የእስራኤልን ህዝብ ከግብጽ አውጥቶ ወደ ወተትና ማር ወደ መታፈሰው ምድር ማድረስ አይደለም። በዛውስ ልጁን ማሳየት ነው። በዛውስ ልጁን ማሳየት። ኢየሱስ ጌታ ነው። ባላማ ቢሆንማ ተንከባክቦ ያደርሳቸው ነበር። የሁለት ነገድ ብቻ እኮ ነው የደረሰው። የሁለት ዘር ብቻ እኮ ነው የደረሰው። ፕላኑ እዛ ውስጥ ኢየሱስን ፒክቸር ማድረግ ነው። አሁን በዛ በተወለድክበት እውነታ መፍገምገም ታቆምና እየኖርክ ማሳደግ ትጀምራለህ። እሱን ካልቲቬት ሊያደርገው ነው መንፈስ ቅዱስ የመጣው እና ኢየሱስን ሊስለው ነው የመጣው። ለዛ ነው ይሄ መጨረሻ ጥቅስ ነው። ሁለተኛ ቆሮንቶስ 3 ላይ ምንድነው የሚለው? we will move። እሱ ነው ዛሬ ሜዲቴት ያደረኩት። we will move from glory to glory. move. There is a movement in the spirit. ከግሎሪ ወደ ግሎሪ ምን እናደርጋለን? ሙቭ ሻላባካታ ያዳባውስ we will move። እንቅስቃሴ እናደርጋለን። ይሄኛው እንቅስቃሴ ደግሞ አለ ባክዋርድ እንቅስቃሴ አይደለም አለ። በተወሰነ አይነት መንገድ መልኩን መስለን ነበረ። አሁን ደግሞ we will move። ሌላ ኢሜጁን የበለጠ ወደሚያጎላ የግሎሪ ሬል we will move። ከዛስ እዛም ደግሞ አንቀመጥም አለ። ለምሳሌ የሚያድግ ዘር ነው አንተ ውስጥ ይገባል። ኮራፕት ያልተደረገ እኮ የሚለው ለዛ ኢምፐሪሻብል ሊጠፋ የማይችል ኮራፕት ያልተደረገ ዘር ነው እናንተ ውስጥ ይገባል። በጌታ በኢየሱስ ክርስቶስ ስም ዛሬ
አውጅባቸዋለሁ you will move በናዝሬቱ ጌታ በኢየሱስ መንቀሳቀስ ትጀምራላችሁ ከሆነ አይነት ብርታት ወደ ሌላ ብርታት መንቀሳቀስ ትጀምራላችሁ ድክመቴ ምናምን አይደለም when you move የሚጣል ነገር አለ but you will move እና በእያንዳንዳችን መንፈስ ውስጥ ኢሜጅን ፕሪንት አድርጓል ኢየሱስ አረ አሜን ብሎ የመጀመሪያው አዳም ከመሬት ምንድነው መሬታዊ ነው ሁለተኛው አዳም ግን የመጣው ከሰማይ ነው የሚለው the second Adam is Yahweh ነው የሚለው እንግሊዘኛ የመጣው አይደለም የሚለው the second Adam is Yahweh ነው እሱ ሆኖ አይደለም ይሄ በፕሮሰስ የሆነ አይደለም በቃ ያህዌ ነበር መጣ ነው የሚለው እና ያህዌ ያለ ለምድር ሁሉ ህይወት የሚሰጥ ነበር አለ አሁን ስጋ ለበሰ ህይወት እና ኢየሱስ በነበረበት ዘመን if you want life እሱ ጋር ነው የምትሄደው ኢየሱስ እኮ ሞቶ ያለን ዳቦና ሞቶ ያለን አሳ ያበዛ ነበር his life how በህይወት ያለ እኮ አይደለም ሞቶ የተጠበሰን ነገር ያበዛው ለምሳሌ ላይፍ ነው ለሱ it's not a big deal እኔ የምሬን እኮ ነው ስጧቸው ሲል ራሱ ሪማይንድ ያደረገ በቃ ሊፈትናቸው በተንኮል ውስጥ ሆኖ ምናን አይደለም it's not a big deal for him አረ አሜን በሉስት አረ አሜን በሉስት እና ጴጥሮስ ታንኳ ላይ ይገባና አስተምሮ ምናም ሲጨርስ ኢየሱስ ኔም አይልም በኢየሱስ ስም ማለት አይችልም ቃሉ ነው የሚላቸው እና የፈለጉት ነገር መረባቸው ውስጥ ይገባ ነበር ለምሳሌ ህይወት ነው ስጋ ለብሶ የመጣው ህይወት ስጋ ለበሰ የሚለው ለዛ እና ለዮሐንስ በጣም አዲስ ነገር ነው ለዛ ነው ከውልደቱ አልጀመረም ከእንቅስቃሴው አልጀመረም ዮሐንስ ወንጌል ምዕራፍ 1ንም አንደኛው ዮሐንስ ምዕራፍ 1ንም ስታዩ አረ ይሄን ህይወት እኮ አየነው ነው የሚለው ይሄ ቃል ሲፈጠርበት የነበረው ቃል እኮ ስጋ ለብሷል ነው የሚለው በቃ ተገርሟል እና this same life እስትንፋስ አይደለም the same life the Zoe life is in you ማደግ ግዴታችን በጌታ በኢየሱስ ክርስቶስ የትኛውንም ይሄንን ኡነታ ሂንደር የሚያደርግ ነገር ከመንፈሳችን ላይ ዛሬ እንጠራርገዋለን ማደግ ግዴታችን እና ባለ የሬቨሌሽን ኡነታ ነው ነገሮች እያስጠሉ አንተ ደግሞ እያደግክ የምትሄድ ከነገሮች ጋር ፋይት እንዳደረገ እግዚአብሔር አልጠራኝ when I cultivate the seed in me as if they were facing Jesus ቻሌንጆች እየለቀቁ ይሄዳሉ የኔ ግዴታ ይሄንን የገባውን ዘር በቃሉ በመንፈሱ እያጠጣው ማሳደግ እዛ ነው ይሄ የሚያጠጣው የኮተኮተው አያጣላችሁ አላቸው ጳውሎስ ያጣጣውም የኮተኮተውም እኔ መንፈሳዊ አባሉን እከሌ መንፈሳዊ አባሉን it doesn't matter for you ዋናው የሚያሳድገው ነው አለ ያሳድግ የነበረው ግን ማን ነው አለ እግዚአብሔር ነው አትጨነቁ አሁን እከሌ በቃ ዋና ማተር የሚያደርገው እሱ ነው አለ ስለዚህ አሁን ፊድ እያደረግ ይሄን ቃል እየሰማ ከእግዚአብሔር ጋር ህብረት እያደረግ worship እያደረግ pray እያደረግ ሲድህን አንተ ውስጥ የገባውን ዘር ማሳደግ ጀምር ኢየሱስ ደብዝዞ ብቻ ላይፋችን ማለቅ የለበት ኢየሱስ ማይት ማለቅ የለበት በኢየሱስም ያንተ ህይወት እንደዛ ያልቅ ተጽዕኖ አምጥተ በኢየሱስም ታልፋለህ ኢየሱስ በአንተ ህይወት ላይ ሊሰራ ያሰበውን ፈጽሞ በኢየሱስም ታልፋለህ never ክብር ለኢየሱስ ይሁን በጣም
የላይፍ ፕሬየር ኤክሳይት አደረገኝ ባለፈው የዛሬ 15 ቀን ሰኞ ዕለት ባይዘው ቻሌንጂንግ እንደሆነ ማወቅ ከፈለጋችሁ ሞክሩት። አንድ ቀን ልስጣችሁ። ማንም ሰው አሜን ሳይል ምን ውስጥ እንዳሉ ሳታቅ አሁን እኮ እናንተ ቁጭ ብላችሁ የሰማችሁ መጽሐፍ ቅዱስ ይሁን የት እንደነበረ ሳላቅ 100 ምናምን ሰው በምን አይነት ስታተስ ውስጥ አንዳንዱ ባክግራውንድ ቮይስ አድርጎኝም ቴክስት እያደረገ ሊሆን ይችላል ሳላቅ ገብቶ ማገልገል አሜን በሉ ምለው ሰውዬ እኔ ጸጥ ያለ ቦታ ላይ ገብቶ ማገልገል በጣም ቻሌንጂንግ ግን በጣም አንድ ነገር ነከ የሰኞ ቀን ላይ በመጸልይበት ጊዜ እኔ ሰርከምፍራንስ ውስጥ የሆነ ግሎሪ መጣ እና the same glory ይሰማ የነበሩ ሰዎች ህይወት ውስጥ በሙሉ መጥቷል። this is mind blowing ይቻላል እንዴ ነው ያልኩት። የሆነ ሰው ሲነግረኝ ቁጭ ብዬ እየሰማው ነበር በኤርፎን ነው የምሰማው አለ እና ይሄ ፕሬዘንስ እየመጣ ነው ጸልዩ ስትባል እዚህ ጋር መጥቶ የሆነ ነገር ሲነካኝ ትዝ ይለኛል አለ ካፌ ውስጥ ነው። ከዛ ኮምበሬ ተወርውሬ ስወድቅ ትዝ ይለኛል ሌላ ነገር ትዝ አይለኝም አለ። ይሄ አንተ ጋር ያለ ሰርከምፍራንስ የሆኑ ሰዎችን አፌክት ማድረግ ይችላል because you carry life ህይወት አለ አንተ ጋር ኢየሱስ ጌታ